የአንገትሽን እስራት ፍቺ እግዚአብሔር ቀና ያደርግሻልና። ሻሎም ቅዱሳን እንዴት ናችሁ? ዛሬ ልጸልይላችሁ የእግዚአብሔርን ቃል ላካፍላችሁ መጥቻለሁ። ይህ መልእክት ለብዙ ሰዎች እንዲደርስ ሼር አድርጉ። ከዚህ ጸሎት በኋላ ብዙ ሰዎች መፈታትና መጽናናት ይሆንላቸዋል። ለምስክርነትና ለምስጋና ትመለሳላችሁ። ሰብስክራይብ ካላረጋችሁ ሰብስክራይብ ያረጋችሁ ከኔ ጋር ቤተሰብ ሁኑ። አደራ ለብዙ ሰዎች መልእክት ስለሆነ ላይክ ሼር ያረጋችሁ አድርሱልኝ። ትንቢተ ኢሳይያስ ምዕራፍ 52 ከቁጥር 1 ጀምሮ የእግዚአብሔር ቃል እንደዚህ ይላል። ጽዮን ሆይ ተነሺ፣ ኃይልሽን ልበሺ፣ ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘ ርኩስ ከእንግዲህ ወዲህ አይገባሽምና ጌጠኛ ልብስሽን ልበሺ ይላታል። ጽዮን ተማርካለች፣ ምርኮዋ ተወስዷል፣ አቅም አጥታለች። ማንም እንደፈለገ እየሆነባት ነው። ውድማ ሆናለች፣ ልጆች አልባ፣ ዘመድ አልባ፣ ወገን አልባ ሆናለች፣ ተትታለች፣ ተረስታለች። ከዚህ የተነሳ እጅግ በጣም አቅም አጥታ ደክማ ዝላ ትታያለች። እግዚአብሔር ሊያነቃት ሲያወራት እንኳን አንድ ጊዜ አልነበረም ሲጠራት የነበረው፣ ተነሺ ሲላት ነበረ ተደጋጋሚ ጊዜ። ምናልባት ይህንን መልእክት እየነገርኳችሁ የዛላችሁ፣ ተስፋ የቆረጣችሁ፣ ያዘናችሁ፣ ግራ የተጋባችሁ ሰዎች በዚህ ውስጥ ብትኖሩ እግዚአብሔር ጽዮን ጋር መጥቶ ኃይልሽን ልበሺ፣ ተነሺ፣ ቅድስቲቱ ከተማ ኢየሩሳሌም ሆይ ብሎ እያወራት እንደነበረ እንዲሁ በህይወታችሁ እግዚአብሔር ይመጣል። የተተዋችሁ፣ የተረሳችሁ፣ የተጣላችሁ፣ ውድማ የሆናችሁ፣ ምርኳችሁ የተመለሰ ሰዎች እግዚአብሔር በዚህ ጸሎት ይጎበኛችኋል፣ ኃይላችሁን ይመልሳል። ጽዮንን እንደምትመለከቷት ተስፋ ከመቁረጧ የተነሳ፣ ከማዘኗ የተነሳ፣ ልቧ ከመውረዱ የተነሳ አቅም አጥታለች። ያልተገረዘ ተራ ርኩስ ነገር ከቧታል። ማንም እንደፈለገ የሚሆንባት ከተማ ሆናለች። እግዚአብሔር እስኪፈርድላት፣ እግዚአብሔር እስኪመጣ፣ እግዚአብሔር እስኪጎበኛት፣ እግዚአብሔር እስኪያያት ድረስ ተስፋ የቆረጠች ከተማ ሆና ነበረ። ከዚያ በኋላ መልሶ እግዚአብሔር እንደዚህ ይላታል፣ ኢየሩሳሌም ሆይ ትቢያሽን አራግፊ ይላታል። ተነሺ፣ ተቀመጪ፣ ምርኮኛይቱ ጽዮን ልጄ ሆይ የአንገትሽን እስራት ፍቺ ይላታል። ወዳጆቼ ከመማረኳ የተነሳ፣ ትቢያ በትቢያ ከመሆኗ የተነሳ አንገቷ ላይ እስራት አለ፣ ቀንበር አለ፣ ሸክም አለ። ያ የተሸከመችው ቀንበር፣ ያ የታሰረባት እስራት ቀና ብላ እንዳትሄድ አድርጓታል። ቀና ብላ እንዳታወራ፣ እንዳትናገር አድርጓታል። ትቢያ በስቶባታል፣ ወጀብ በስቶባታል፣ መከራ በስቶባታል። የሷ የሆነ ውድና ዋና ነገሮች ተበትነውባታል። እግዚአብሔር ሲመጣ ግን ያንን ትቢያ ሊያራግፍላት፣ ከዛለችበት ሊያነሳት፣ ጌጠኛ ልብሷን ሊያስለብሳት፣ ትቢያዋን ሊያራግፍ፣ የአንገቷን እስራት ሊፈታ መጣ። የአንገትሽን እስራት ፍቺ አላት። አንገት ሲታሰር ቀና ተብሎ መሄድ አይቻልም። ዝቅ ያደርጋል፣ ዝም ያስብላል። መሟገት፣ ማውራት፣ መናገር ያቅታል። ምክንያቱም ማንም እንደፈለገ እንዲያደርጋት ሆናለች፣ ደክማለች፣ ዝላለች፣ ተትታለች። በእውነት አንገት የደፋችሁ፣ ተስፋ የቆረጣችሁ፣ መቼ ነው የኔ ህይወት የሚነጋው? መቼ ነው የምንለወጠው? መቼ ነው እግዚአብሔር የሚጎበኘኝ? መቼ ነው እግዚአብሔር የሚቀይረኝ? መቼ ነው ልክ እንደ ጽዮን ምርኮኛይቱ ጽዮን እንደታሰበች እኔ የምታሰበው የምትሉ ሰዎች እግዚአብሔር ከዚህ ቀን ጀምሮ የአንገታችሁን እስራት ከእናንተ ህይወት ላይ ይቆርጠዋል። እግዚአብሔር ከዚህ ቀን ጀምሮ መከራችሁን ላታገኙት ምንጩን ይዘጋዋል። ያደከማችሁን፣ ያዛላችሁን፣ ቀና ብላችሁ እንዳትሄዱ ያደረገውን፣ እንዳታወሩ ያደረገውን፣ ድምጻችሁ ዝም እንዲል ያደረገውን፣ ከመከራችሁ፣ ከበሽታችሁ፣ ከሐዘናችሁ፣ ከዝለታችሁ ብዛት ዝምተኛ እንድትሆኑ የሆናችሁበትን እግዚአብሔር ያንን ቀንበር ከእናንተ ህይወት ላይ ይሰብረዋል። እግዚአብሔር ልክ እንደ ጽዮን፣ ልክ እንደ ኢየሩሳሌም ፊቱን ወደ እናንተ ያዞራል። ርኩስ፣ ያልከበረ፣ ተራ የሆነ ያልተገረዘ ከንቱ የሆነውን ጠራርጎ ከመካከሏ እንዳስወገደ፣ ያቺ ቅጥር አልባ ሆና የነበረች፣ ማንም ይለካት የነበረ፣ ማንም ግምት ይሰጣት የነበረችን ከተማ እግዚአብሔር ሲጎበኛት፣ እግዚአብሔር ቅጥር ሲሆናት፣ እርኩስ የሆነ ተራ የሆነ ቀንበር የሆነባትን፣ ሸክም የሆነባትን፣ ትቢያ የሆነባትን ያንን ሁሉ ከሷ ውስጥ አነጻ፣ አወጣ። ዳግም ተስፋ ሆናት፣ ልጄ ሆይ አላት። ከዛ በኋላ ኢየሩሳሌም እንደማትለካ፣ ኢየሩሳሌም እንደማትቆጠር፣ ኢየሩሳሌም እንደማትገመት፣ አባት እንዳላት ከተማ ሆነች። የሚራራላት የሚሳሳላት ከተማ ሆነች።
ምርኳ ተመለሰ። የጽዮን ልጆች ተመለሱ። በከንቱ ተትታ የነበረች ጽዮን ታሰበች። በጌታ በኢየሱስ ስም በእውነት እንደዚህ እንደ እግዚአብሔር ቃል ለብዙ ሰዎች በእግዚአብሔር መታሰብ ይሆንላችኋል። ለብዙ ሰዎች መፈታት፣ መጽናናት፣ መበርታት ይሆንላችኋል። ልጸልይላችሁ። ልክ እንደ ኢየሩሳሌም ልክ እንደ ጽዮን በከንቱ ተትታችሁ ያላችሁ፣ አዝናችሁ ያላችሁ፣ ደክማችሁ ያላችሁ፣ ከድካማችሁ ብርታት የተነሳ ጌታን ለመተው እያሰባችሁ ያላችሁ እግዚአብሔር በእውነት በርግጥም ከዚህ ጸሎት በኋላ ታሪካችሁን ይቀይራል። በርግጥም ከዚህ ጸሎት በኋላ ህይወታችሁን ይለውጣል። በርግጥም ከዚህ ጸሎት በኋላ እንቆቅልሾቻችሁን ይፈታል። የአንገታችሁን እስራትና ቀንበር ይሰብረዋል። እንጸልይ ወዳጆቼ። አቤቱ እግዚአብሔር አምላክ ሆይ እጸልይላቸዋለሁ። ማንንም የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ተብሎ እንደተጻፈ እንደ እግዚአብሔር ቃል በህይወታቸው ላይ እናገራለሁ። በከንቱ የተተው በከንቱ የተረሱ እግዚአብሔር አምላክ ሆይ ተማርከው ያሉ፣ ተስፋ አጥተው ተጨንቀው ያሉ ወዳጆቼ በዚህ ቃል እንዲጽናኑ፣ ከዚህ በኋላ የጽዮን ምርኮ እንደተመለሰ፣ የአንገቷ እስራት እንደተፈታ፣ ትቢያዋን እንዳራገፈች በክርስቶስ ኢየሱስ በህይወታቸው ላይ ትቢያቸውን እንዲያራግፉ፣ የአንገታቸውን እስራት እንዲፈቱ፣ መከራቸውን እንዳለፈ ውሃ እንዲረሱ፣ ታላቅ ነገር እንዲሆንላቸው ጸልያለሁ። እግዚአብሔር ሆይ ራስህ እንድትገኝ፣ እንድታወራ፣ ተስፋን እንድትሰጣቸው፣ መንገዳቸውን እንድታቀና ጸልያለሁ። በኢየሱስም ተራና ርኩስ ነገር ከዚህ በኋላ እንዳያገኛቸው፣ ያስጨነቃቸው ከህይወታቸው ላይ እንዲሰበር ጸልያለሁ። ተአምራት እንዲሆን ጸልያለሁ። በሽታ እንዳያገኛቸው ጸልያለሁ። ሞትና ጭንገፋ እንዳያገኛቸው ጸልያለሁ። ጽዮን ምርኮ እንደተመለሰ ምርኳቸው እንዲመለስ ጸልያለሁ። የተወሰደባቸው ክብር እንዲመለስላቸው፣ ስማቸው እንዲመለስ አቤቱ ጌታ ሆይ ያድራሻ ለውጥ እንዲሆን፣ የስም ለውጥ እንዲሆን፣ በኢየሱስ ስም የህይወት ለውጥ እንዲሆን፣ የእግዚአብሔር ቃል የሞተውን ያስነሳልና የሞተ ነገራቸው እንዲነሳ፣ በህይወታቸው ለውጥ እንዲሆን ጸልየላቸዋለሁ። ከዚህ ጸሎት በኋላ ለብዙ ሰዎች ምርኮ ይመለስ። በሽታቸውን፣ መከራቸውን፣ ሐዘናቸውን፣ ባዶነታቸውን፣ ማጣታቸውን አያግኙት። ታላቅና እንግዳ ነገር ይሁንላቸው። በኢየሱስ ስም በእግዚአብሔር መንፈስ ይጽናኑ። በኢየሱስ ስም ይህ ቃል በህይወታቸው የሞተውን ያስነሳ፣ ይህ ቃል በህይወታቸው የደከመውን ያበርታላቸው። እግዚአብሔር ሆይ ስለምትጎበኛቸው፣ ስለምትጠብቃቸው፣ ስለምትዳስሳቸው፣ እረኛ ስለምትሆናቸው፣ አባት ስለምትሆናቸው አመሰግናለሁ። ታላላቅ ምስጋና በህይወታቸው ይሁን። በኢየሱስ ስም ርኩስና ተራ ነገር ከዚህ በኋላ አያገኛቸው። ለበረከትና ለምስጋና ይመለሱ። ስምህ ይባረክ። አሜን። በኢየሱስ ስም እግዚአብሔር ታላቅ ነገር ያደርግላችኋል። በእግዚአብሔር መገረምና መደነቅ ይሆንላችኋል። ይህንን መልእክት ብዙ ሰዎች ጋር እንዲደርስ ሼር አድርጉ። እንደዚህ አይነት የእግዚአብሔር ቃልና ጸሎት የምትፈልጉ ከሆነ ኮሜንት ላይ ይቀጥል እያላችሁ ጻፉልኝ። እወዳችኋለሁ። እግዚአብሔር ከእናንተ ጋር ነው። ሻሎም